ልንተ በችግር ምክንያት ልተወኝ የምችልበት ታይም አይደለም 8 አመት ማለት ነው ሶ ምንድነው ያለው አማራጭ ይሄ የሱም ጥፋት አይደለም ኢትዮጵያ ላይ ካለው ነገር አንፃር ነው እንጂ ይሄ የሱም ጥፋት አይደለም የኔም ጥፋት አይደለም ስለዚህ ምንድነው ማደርገው የትም ብንሰደድም አሁን ያለበት ሁኔታ የስደቱን ሁኔታ ታውቂዋለሽ መንገድ ላይ መቅረት አለ ያሰብሽ ቦታም ልትደርሽ ማቺ መልሰሽ ሀገርሽ መግባት እስኪናፍቅሽ ድረስ ይወጣሽበትን ቀን እስክትራግሚ ድረስ ነው ያለው ሁኔታ ስደትንም ምን ያማራጭ አላረግ ስለዚህ ምንድነው ማረገው እኔናሱ ማለት በእምነታችን መጀመሪያ ጠንካራ ነው ምንሆነው በመናምነው እምነት ጠንካራ ነው ምንሆነው እኔ ከጎኑ ሆኜ ይሄ ቀን እንደሚያልፍ በማቀው ቃላቶች ሁሉ ያጠነከርኩት ሰው ባሰጩ እንኳን በዚህ ታይም ትክክለኛ የውስጥሽን የሆነ ጠንካራ ሰው ሆነሽ ከሱ ጎን እንደሆንኩ የሚያሳዩኝ ነገሮች ሁሉ አደርጋለሁ ከሱ ጎን እንደሆንኩ ሲቀጥል ይሄ ቀን እንደሚያልፍ አብሬው ታገላለሁ ኢትዮጵያ ላይ አለ የተባለ ታች ወርጅ ዝቅ ብዬ መስራት ካለብኝ ያለውን ሁሉ እሱ እንኳን እሺ ባይ ይሄ ቀን እንደሚያልፍ እኔ ሰርቻ ሳይዋል የትም ቦታ ላይ ገብቼ ስራ ሰርቼ ሜቢ እኔ እየሰራው ሲያይ ወይ ደግሞ እኔ እየተራራጥኩ ሲያይ የሱ ፍላጎትም ይነሳሳል ምን ዝቅ ብሎ ለመስራት ገባሽ ስደትን አማራጭ አርጌ አሁን ባለበት ሁኔታ እኔ ስደትን አልመርጥም ምንድነው ማረገው እኔ የራሴን የምታገለውን እየታገልኩኝ ካፍ ማለት እንደምንችል ያሳየሁት አልተው ችግር ላይ ነው አሁን ያለበት ሁኔታ መጥፎ ነው ምናምን በሱም አልፈርድም ሜቢ ስራውን አሁን ዝቅ ብሎ ታምሮ ከፍ ብሎ ሄዶ ዝቅ ብለ ስራ ብለው ላይቀበል ይችላል ግን እኔ እየሰራው ከጎኑ ሆኜ አሳየዋለሁ ከዛ በኋላ የሚሰራበትን መንገድ የራሴን እንትን ያደረኩኝ ወደ ስራው አመጣዋለሁ ከዛ ዝቅ ብለን እየሰራን ሁለታችንም ማደግ እስካለብን ድረስ እናድጋለን ይሄን ነው ማደርገው Thank you በጣም ጥሩ ሐሳብ ነው ስለዚህ ባንቺ ሐሳብ ከሀገር አትወጡም ሁለታችሁም እዛው ለፍታችሁ ለመኖር ትሞክራላችሁ አይደል ኦኬ እሺ ሃዩስ ምንድነው ሐሳብሽ አንዲት ልጅ ዜዲጂ በትባለች የሰው ስም ይዘሽ በፌክ አካውንት ምንም ነገር ብትጽፊ እኔ መስመር ይጥጥ ነው ደጋግመሽ የጓደኛዬን መሲብልስቶን 3500 ድርሃም በላች ገለመሌ ምናምን ታያለሽ እኔ እንደዚህ አይነት ወሬ ስለጻፋችሁ ማስገባችሁ ይመስላችኋል ወረኛ የሰው ስም ለማጥፋት ማታደርጉ ጥረት ነው እሺ ሰላም ብያለሁ አመሰግናለሁ ስላስገባችሁኝ የኔ ሐሳብ ተመሳሳይ ነው ረጅም ካለችው ጋር ነገር ግን ምንድነው እኔ በልጁ ላይ ስራ ምን አልሽኝ ሀቡ ተመሳሳይ አንድ አይነት ሐሳብ ነው ከሆነ እኮ አስፈላጊ አይደለም ተቃራኒ ሐሳብ ነው የሚያስፈልገው አንድ ራሱ እንድትደግሚልና ኦኬ በቃ ሻይ እኔ ምንድነው የተለየ አንድ ሐሳብ ያለው ሐሳብ አለኝ የረጁ ላይ መጨመረው ሐሳብ አለኝ የረጁ ሐሳብ መጨመረው ሐሳብ ያለኝ ምንድነው ልጁ ኢትዮጵያ ላይ ሆኖ ስራ አይፈልግም ብለን ምን ማለት አንችልም በፍጹም ስራ የማይገኝበት ሁኔታ በጣም ሰፊ ነው አለመገኘቱ ብቻ ሳይሆን ደግሞ ኢትዮጵያ ላይ የሚከፈል ደሞዝ አይደለም ለምግብ ለምን ምናምን ይቅርና እኔ በራሴ ወንድም ስላየሁት ማለት ነው ከትራንስፖርት እንኳን አያልፍም ለትራንስፖርት እንኳን በቂ አይደለም በአሁን ሰዓት ላይ ትራንስፖርት በጣም ይጨምራል ኢቭን እንኳን ሳይጨምር ታክሲ ላይ በጣም ተጨማሪ ታሪፍ ነው የሚያስከፍሉት በተለይ 12 ሰዓት 10 ሰዓት በቃ ከሞላ የሚያስከፍሉት ዋጋ በጣም ትልቅ ነው ምናምን ነገር እና ከዛ አንፃር ኢትዮጵያ ላይ መኖር እጅግ በጣም ከባድ ሆኗል አዚስ ታይም ላይ በጣም ከባድ ስለሆነ እኔ እንደኔ ሐሳብ ማለት ቢወጣ በቃ ማለት በቻሉት መጠን ቢያንስ ወይ እሷ ወጣ ወይ እሱ ወጥቶ የሆነ ሀገር እንደምን ተፍጨርጭሮ የበቃ እንደው ተሟሙቶ ተበድሮ ወጥቶ ከዛ ወይ እሷንም ወደዛ ወደ ውጪ ይዞ ወጥቶ አብረው እየኖሩ መስራት ቢችሉ ሚል ሐሳብ ነው ያለኝ መስራት ቢችሉ እንጂ ኢትዮጵያ ላይ አሁን ማለት ድሃ ሆኖ መኖርም በጣም ያስጠላል ድሃ አለመሆንም ደግሞ ከባድ ነው በጣም ካለው ነገር አንፃር ማለት ነው የኔ ሐሳብ ይሄ ነው እንግዲህ
እሺ ኢትዮጵያ ውስጥ ዘበኛ አለ የለም? አለ። ነገር ግን ኢትዮጵያ ውስጥ ዘበኛው ደሞዙ ይኖራል። ነገር ግን እንደ ወጣት አሁን ወጣት ሆነሽ ስትኖሪ ብዙ የሚያስፈልጉሽ ነገሮች አሉ። ያ ወጣት ሆነሽ ስትኖሪ ዘበኛ ወጣት ዘበኛ የሚያስፈልገው ብዙ ነገር የለም አለ። ነገር ግን እንደ እንትን አይደለም። እንደ አሁን እንደ አቅምሽ ምን መሰልሽ እንደ አቅም መኖር የሚባል ነገር አለ። ዘበኛው የሚያስፈልገው ነገር አለ፣ ግን ራሱን ገቶ እንደ አቅሙ በአቅሙ በደሞዙ ልክ ስለሚኖር ነው። ማንም ሰው ራሱ ከሌላ ሰው ጋር ማወዳደር የለበትም። አስተማሪ አለ በአቅሙ እንደ ደሞዙ የሚኖር፣ ዶክተር አለ፣ አስተማሪ፣ ጽዳት ሰራተኛ አለ፣ ጽዳት መርካቶ ሱቅ ውስጥ ተቀጥሮ የሚሰራል። ሁሉም እንደ አቅሙ ነው የሚኖረው። እንደ አቅምሽ ከኖርሽ የትኛውን ቦታ ላይ እንደ አቅም ለመኖር ራሱ አቡ በጭራሽ በቃ ማለት በጣም ውድ ነው። እንኖራለን እኮ ባይዘው እየኖርን ነው። አልহামዱሊላህ እየኖርን ነው። ግን እንደ ጀማሪ ሀብሎ ለመጀመር እጅግ በጣም ከባድ ነው ሁሉ ነገር። ገብቶሻል? ሁሉ ነገር እጅግ በጣም አዩ ኢትዮጵያ ውስጥ ነሽ? አዎ እኔ ኢትዮጵያ ውስጥ ነኝ። ከውጪ ያኔ ገብቼ ከሆንሽ ኢትዮጵያ ውስጥ ከሆንሽ በደንብ ማውራት ትችያለሽ። ለምን ያለሽበት ስለሆነ አንቺ ለዛ ነው እኔም እያልኩሽ ያለሁት። ኦኬ ሀብዬ እንዴት አመሻችሁ? አልጨረሰችም ሀዩ ትጨርስ። ማሪ ዋላ ባውን የገባሽው ትጨርስ ሀዩ ጨርሽ ሀዩ። እና እኔ እያልኩሽ ያለሁት ምንድነው በጣም ይኖራል። አልহামዱሊላህ እየኖርን ነው እንዳልኩሽ። ነገር ግን ሀብሎ ለመጀመር በጣም ያስፈራል። በተለይ ደግሞ የአዲስ አበባ ልጅ ሆኖ እንደዚህ ወጣት ሆኖ ምናምን ከሆነ ብዙ ነገሮችን ፍላጎት ከማሟላት አንፃር እጅግ በጣም አስፈሪና እንትን ነው። በቃ ምንድነው ይባለው ይሄ የማይኖር ነገር። አሁን መርካቶ ላይ እኔ ከውጭ እንደመጣሁ አካባቢ ተቀጥሬ ነበር። ደሞዝ 3000 ብር ነው የመጀመሪያ ደሞዝ 3000 ብር ተቀጥረሽ ምንም ላይ አታደርጊውም። ገብቶሻል? ግን ያው ትኖሪያለሽ፣ መኖር እኮ አይቀርም ትኖሪያለሽ። ግን ሀብለሽ ስትጀምሪ እጅግ በጣም ከባድ ነው ሁሉ ነገር። ኢትዮጵያ ላይ ከኑሮ ውድነት አንፃር በጣም ከባድ ነው ኑሮ ምናምን ነገር። ጽዳት ሰራተኛም ሆነሽ ምንም ይኖራል እኮ እንዳልሹ እንደ አቅምሽ ትኖሪያለሽ። ግን ወጣት ሆነሽ ምናምን ነገር ብዙ ነገሮችን ከማሟላት አንፃር የሆነ ሁኔታው ላይ ሆነሽ ስትገኝ ነው ሁሉ ነገር የሚገባሽ። ገብቶሻል? በቃ የሆነ ነገሮች ላይ ኖረሻቸው እየኖርሻቸው ሲሆን ነው የሚገባሽ እንጂ ተመልካች ሆነሽ ነገሮች አይገቡሽ። አንዲት ልጅ በጣም ሰላም እየነሳችኝ ነው። ሀኒታ የምትባለች ሰብስክራይበር ናት፣ የዚህ ቤት ቤተሰብ ናት። ኤስ አርጋለች ግን ሰላም ነሳችኝ። ምንድነው የምትለኝ? ሀቡ በእናትሽ እርጂው ከሀገር የሚወጣበት ነገር አመቻችለት፣ ያሳዝናል። አንቺ ራስሽ ነሽ እንዴ ባለ ታሪኳ? ንዝንዝ አረግሽኝ። ፍቅረኛሽ እንዲወጣልሽ ፈልገሽ ነው? ራስሽ ነሽ ባለ ታሪኳ እንዴ? እኔ ልታመመ ሰው መታከሚያ ነው እንጂ እርዳታ መሰበስበው። እርዳታ ሰብስቤ አንድ ሰው ወደ ውጭ ላምጣ? ጠረጠርኩሽ። አሁን አንቺ ባለ ታሪኳ ሳትሆኝ አትቀሪም። በጣም ነዘነዝሽኝ በኮሜንት። ከዚህ በኋላ ይሄን ኮሜንት እንዳትጽፊ ሚውት አላረግሽም። በገዛ ፍቃድሽ ኮሜንቱን እንዳትጽፊው ብቻ ጠይቅሻለሁ። ቴንክ ዩ። ቀጥይ እሺ ሀዩ። እና የኔ ሐሳብ ያው በቃ ከሀገር ወጥተው ቢያንስ ወይ ደግሞ ምንም ያህል የሰው ልጅ አሁን ላይ ባይተማመንም 8 ዓመት አብረው ቆይተዋል፣ አብረው አሳልፈዋል። እዚህ ብዙ ነገር ሞክሯል ብላለች። ይሄ ልጅ ሞክሯል። እዚህ ሞክርና ደግሞ እዩት እስቲ እንዳልን ሞክሯል ብላለች። ስለዚህ ይውጣና ከሀገር ተጠብቀው አላህ ከፈቀደላቸው እነሱ እርስ በርስ ኪታባቸው ከሆነ ይገናኛሉ። ተጠብቀው ይሄድ። እሷ መሄድ ካለባት እሱ ብቻ አይደለም፣ ሁለቱም ተያይዘው ይሄዱ ከሀገር። እዚህ አረብ ሀገር ላይ የሚሆን ብቻ የሆነ ሀገር ላይ አብረው የሚኖሩበት ሁኔታ ካለ ይኑሩ ከሀገር ውጪ ሄደው። ነገር ግን ኢትዮጵያ ላይ እኔ አይኑሩ ነው የምለው። በቃ ያሰቡትን ሐሳብ ይፈጽሙት፣ ወደ ውጭ ሀገር ይሄዱ ነው። ስለዚህ አንቺ ብትሆኚ ውጭ ወጥተውጫለሽ። በቃ ይሄ ነው ሐሳብ። ውጭ ትወጣለሽ፣ ከዛ ትያለሽ እሱ። እና እኔ እንደዛ ነው ሐሳብ። እሺ እናመሰግናለን። ዋላ ማነው ቀድሞ የገባው ከዋላብና ከጋቢ? ማነው ቀድሞ የገባው ከጋቢና ከዋላብ? እኔ አላየኋትም። ይቀጥል። እኔ ነኝ አቡዬ፣ ግን ትቀጥል ችግር የለም። ዋላብ ቀጥይና ከሷ በኋላ እሺ። እኔ በሷ ቦታ መሆን ማደርገው አንደኛ ስደት አማራጭ አይሆንም። ሁለተኛ ነገር ደግሞ እነዚህ ልጆች 8 ዓመት ኑረዋል። አሁን ኑሮ ይከብዳል ካልን ሁሉም ይከብዳል። እዚህም ይከብዳል እኮ ተሰደን መተንም ይከብዳል። እዛ ስራ ሰርተሽ
ደክመሽ የኑሮን ውጣ ውረድ አይተሽ ካልሆነ ሰው ሀገር ላይ ወጥተሽ ምሰሪው ጠንካራ ሆነሽ እዛ የሆነ በቤተሰብ የለመድሽ ወይም ደግሞ ትንሽ የሞክረሽ አልተሳካልኝም ይሄ አይሆንልኝም ምትይ ከሆነ እዛ ሀገር አይሆንም ግዴታ ስደት ነው የሚያዋጣው ብለሽ አንቺ ራስሽን ካሳመንሽው ይሆናል ግን እኔ የተለየ ሐሳብ ያለኝ እዛ ለምሳሌ ካፌዎች ማንኛውም ስራ ዝቅ ብለሽ ብትሰሪ አሁን እኔ እዛ ያለው ኢትዮጵያ ያለው 450 ነበር ደሞዜ 450 ብር አሁንም ስቲል 450 ብር ነው ደሞዛቸው ጓደኞቼ እኔ ግን ምን አረጋለሁ ጓደኛዬ ስታወራኝ ዱባይ ያለች ጓደኛዬ ስታወራኝ 65000 ብር ነው ዛሬ ደሞዜ ይገባልኝ አሁን እንትን ጨመረ የነሱን ብር ሁሌ ሰማለሁ ማለት ነው እኔ እዛ 450 ብር የተከፈለኝ በቀን 100 ብር ቲፕ ያገኘው ከስተመሮቼ ጥሩ አርጌ ካስኩኝ ከ200 ብር በላይ እየሰራው አንድ ልጄን ሰራተኛ ቀጥሬ ከሰው በላይ አርጌ ደህና ኖርማል ኑሮ እየኖርኩ ነበር በጣም ደስተኛ ነኝ ሁሉ ነገር አሪፍ ነበር ግን በቃ የሰውን ብር አየሁኝ የሰውን ገንዘብ አየሁኝ እና እኔም እንደነሱ በሄድ አንድ አመት ብሰራና ብመጣ ልጄን ይዛለሁ ብዬ መጣሁኝ ግን የሰውን አይቼ ነው እንጂ እኔ ራሴ ጎሎብኝ አጥቼ ምናምን አይደለም እና አማራጭ የሰውን ነገር ካየን የሰውን ቤት ካየን እዚያ ጋር አንለወጥም እዚያ ሀገር ካለን አንለወጥም ግን ኢትዮጵያ ውስጥ 450 አይደለም 2000 ብር ጽዳት እየሰራሽ ትኖሪያለሽ እንኳን ለሁለት ብቻሽን ትኖሪያለሽ ከልጅ ጋር ራሱ ማለት ነው ዋናው ነገር እምነትሽ ነው ይሄ እዚያ ሀገር አልፈልኝም ካሽ መቼም አልፈልሽም ኢትዮጵያ ውስጥ ግን ይሄ ነገር ይበቃ እሬትም በረከትም ይኖራል ባፈሽ የምታወሪው ነገር አንዳንዴ ያንደበታችን ነው የምናወጣውን ቃላት ነው ምን ቤታችን እንትሚለው አሪፍ የሚሆነውና አንዳንዴ ጥሩ ነገር ከተመኝሽ ጥሩ ነገር ያጋጥምሻል ስለዚህ አገራችን ለሁለታችን መሆን አቀተን እነዚህ ልጆች አልወለዱም ወጣት ናቸው ከዜሮ ከጽዳት ብጀምር እሷ ወይም ዝቅ ብሎ ብሰራ እሱ ሁለቱም ወይተር ራሱ ቢገቡ ልምድ አይጠይቅም አብዛኛው መስራት መፈልጊበት ቦታ ሄደሽ ስራ ብትጠይቂ ሳሰለች አይሁን መጥፎ ሐሳብ ሰው ይሰጥሻል ይሄ አይሁንልህም ብትሄድ ይሻላል ዝም ብለ ተስፋ አስቆራጭ የሆነ ህዝብ ነው ያለው አብዛኛው ጊዜ ሰውን አለማማከር በራሳቸው ሁለቱ ተነጋግረው ስራ ቢጠይቁ አያጡም ደግሞ ለሁለት ኑሮ ማሸነፍ አይከብድም ብዬ ነው ማስበው ሌላ ነገር ሳያዩ ከዜሮ በአሁኑ ወር 5000 ቢያገኙ ለሁለት የሚቀጥለው ወር ሊያድግ ይችላል ስራቸውንም ሊቀይሩ ይችላሉ ስራቸውን አሁን በአሁኑ ወይተር ከገባች ጎበዝ ከሆነች ደስተኛውና ሰውንም አስደስታ መስራ ከሆነ ያልጋር ስራዋ ያደገ ይላል እዛው እድገት ታገኛለች ሰው ከስተምር ብዙ ነገር ታገኛለችና የትኛውን ቦታ ስራ ፈልገው ሁለቱም ቢገቡ ወጣት ከሆኑ ይሄ ነገር አይከብዳቸውም ሁለተኛ ነገር ደግሞ አሁን ላይ ልጅ ዳይፐር ምናምን የሚሆን የሚያስብ ነገር ስለሌለ ለሁለት ምንም አይከብድም ግን የሌላ ሰውን ሐሳብ ስደት አማራጭ ነው ስደት ጥሩ ነው እንኳን በሰው ሀገር በባህር ወጥተሽ በጣም ብዙ ብራውትሽ መተሽ እንኳን እዚህ ሀገር አይሆነልሽም ኢትዮጵያ ውስጥ በጣም ብዙ መከራ አይተሽ ካልሆነ በስተቀር እዚህ ሀገር መተሽ አሰሪ እጆች የሥራ እጅ መሆን አለባቸው ኢትዮጵያ ውስጥ በጣም ብዙ ስራዎችን መስራት አለብሽ ግዴታ ስደት ወጥተሽ ከሌቤት ቤቱ ስላማረ የኔ ቤት ያምራል ማለት አይደለም እንደኔ ሐሳብ ማለት ነው እና እሷ ጎበዝ ናት ሴት ናት ብልሃተኛ ናት ሁለቱም አንድ ላይ የሆነ ካፌ ነገሮች ሆቴል ነገሮች በምንም ይሁን አንድ አይነት ስራ አያጡም አይታጣም የለም አንድ ቤት ጠይቀሽ የለም ሳይሆን ፀሐዩ ያቃጠለሽ በጣም ብዙ ቤት መጠየቅ የእውነቴን ነው የምልሽ እኔ እዚህ አሁን ዱባይ መጥቼ ያውም ገና በአንድ አመቴ ኢራናዊ ሆኜ ነው የምሰራው 1800 ድርሃም ነው የሚከፈለኝ ግን ህዛብ የበፊት የነበረኝን ደሞዝ 450 ብር የሚቀበለውን ብር ያህል ደስታ አይሰጠኝም ምክንያቱም ምንም ሰላም የለውም ታላረክሽም ሃይሚ ሚውት አላረክሽም ፕሊስ ሚውት አርጊ በመሰረቱ ሚውት አላረክሽም ሚውት አርጊ ተራክቲ ይደል ዋላ ረጅም ደቂቃ ወሰድሽ በጣም ረጅም ደጋገምሽ በዛ ላይ ሐሳብሽን ተቀብለናል እናመሰግናለን እሺ አትባጥሩ ለምን ኦሬዲ ደቂቃው አልቋል የውዝዋዜ ውድድራችን ሊጀምር ነው ተወዳዳሪዎች እየመጡ ኮሜንት ላይ እየጻፉ ነው ስም ዝርዝር ልጠራ ነው ስለዚህ ቶሎ ሐሳባችሁን ደቅ እያረጋችሁ ላጥበሉ እሺ ያው አብሮ ለመኖር የሚለውን ሐሳብ ነው እያመጣች ያለችው ማለት ነው ወንድ ልጅን
ፍቅር ብቻ ሊያስቀምጠው አይችልም እንደውም ወንድ ልጅ ስቴብል ካልሆነ አንድ ሪሌሽንሺፕ ውስጥ የፈለገ 12 አመት 20 አመት ቢቀመጥ ፋይናንሻሊ ስቴብል ካልሆነ ሪሌሽንሺፕ ውስጥ የመቆየቱ ቻንስ በጣም ያነሰ ነው ማለት ነው ስለዚህ I think እነዚህ ሁለቱ ባለ ጉዳዮች አንድ አይነት መንገድ ላይ አንድ አለት ሐሳብ ላይ ያሉ አይመስለኝም in general ማለት ነው ምክንያቱም እሱ አሁን ልቡ ኦሬዲ ባላየው ህልም ላይ ነው ያለው ገና ሊነቃበት ሊነቃም ላይነቃም በማይችለው በማያቀው ህልም ላይ ሄጄ ዛለው ወጣለው ሄጄ ቀየራለሁ ስለዚህ እኔ የምለው እሷ ለራሱ ህልም ብትተወው በቃ የመፈለግ መሆን የሚፈልገው ነገር እንዲሆን መውጣትም ካለበት እንዲወጣ ለራሱ ፍላጎት ብትተወው ጥሩ ነው ብዬ ነው ማለት ምክንያቱም ያ ካልሆነ ማለት ነው ይሄ ልጅ ሁሉ ጊዜ እያዘነ ወይም ደግሞ ያናሳነት ስሜት ውስጡ እየተሰማው ደስታያን ለሷም የሚፈልገው ሪሌሽንሺፕ አይሰጣትም ማለት ነውና ስለዚህ I think ለራሱ ህልም ብትተወው ጥሩ ነው ብዬ ነው ማለት ምክንያቱም ይሄ ልጅ የሆነ ቦታ ላይ መጀመሪያ ያለው ከግራውንድ መጀመር ቢፈልግ ኖሮ ሊሂድ የሚለውን የመንገድ ሐሳብ አይመጣም ነበር ውስጡ ማለት ነው ስለዚህ አሁን ሊሂድ የሚለው ሐሳብ የመጣው ምንድነው ኦሬዲ ልቡ ሄዷል እግሩ ነው እንጂ ከዛ ቦታ ያልሄደው በሐሳቡ ሄዷል በልቡ ሄዷል በቃ ኦሬዲ አይምሮ ውስጥ የሚተሳሰቡ በጣም ብዙ ነገሮች አሉ ማለት ነውና እኔ ለህቴ የምላትም ነገር ቢኖር ማለት ነው ለራሱ ህልም ተተወው በቃ የሚፈልገውን ነገር እንዲያደርግ ለራሱ ህልም ብትተወው ጥሩ ነው ከዛ ራሱ ሪላይዝ የሚያደርገው ነገር አለው ኮንፌስ ከሚያደርገው ሪያሊቲ ማለት ነው አቡዬ ይሄንን ነው የምለው ቴንክ ዩ በጣም እናመሰግናለን ጋቢ እሺ መሰረት አማኑኤል እሺ ምንድነው ሐሳብሽ አቡዬ ደህና ነሽ ወይ በመጀመሪያ እንዴት አለሽ ልጆች ደህና ናችሁ አንቺ ደህና ነሽ ሁሉ ሰላም ነው ማለት ሁሌ ልገባ አንቺ ቤት እያሰብኩኝ ዛሬ ገነት የገባውን ያህል ነው የተደሰትኩኝ ምን ይመራ መተግናለሁ ግን እኔ ቤት እኮ ያለ ምክንያት አይገባም ወይ የፍቅር ታሪክ ከሌለሽ የፍቅር ታሪክ በጣም አስተማሪና አሳዘኛለኝ ግን ልገባ አልቻልኩኝም በአጋጣሚ ደግሞ ሁሌ መሰለሽ ቆይ ዛሬ ቅዳሜ ነገ የትዳር ፈላጊዎች ቀን ነው ሰኞ የፍቅር ክሊኒክ ነው ሰኞ እናስገባሻለን በቃ አደራሽ እንድታስገብኝ ደግሞ መጨረሻ ላይ ማሬ እንደዚህ ጫጫታ ላይ እንዳይሆን እሺ ጫጫታ በሌለበት ቦታ ሆነሽ ነው እሺ ብትገቢ ቢታይ አሁን ራሱ የሚያወሩት ታች ነው ግን ላይ ይሰማል በጣም ይጮሃሉ እሺ ቆይ ካፌት ልግባና እኔ ላውራ ያሰብኩትን አንድ ትህት አሁን ከኔ ቀደም ያለችው አውርታለች እሷ ላይ የሚጨምረው ነገር ቢኖር ማለት ነው እሺ ይሄኛው አንድ ሰው በመጀመሪያ ማለት ነው ይሄን ያህል አመት አብሮ ከቆየ በኋላ ለብር ብሎ ቢሞትስ ቢኖርስ አንቺ በዚህ እድሜ ምንም አይገባሽም ልል አይችልም ያው ይሄ ከባድ ነው ይሄ ያሳለፈው ህይወትም ያው ያለፈ ያውቀዋል አንድ ሰው አንድ ነገር ሲሰለቻውም ነው እንደዛ ምነው ልጅቶ ይሄቴ እንዳለችው እንደ ሐሳቡ ትተው እሱን ማለት ሆና አንዳንድ ሴቶች ስናፈቅርም ነው ያለሱ መኖር ማንችል ሲመስልም ነው እንደዚህ አይነት ሐሳብ ወደ ህዝብ ይዘን ምን ቀርበውና እሱ ጋር ይሄ ሐሳብ ያለ አይመስለኝም እሷ ጋር ነው እንጂ እና በብዛት አሁን ለመኖር አብሮ ለመቀጠል ሐሳብ ያለው እሱ ጋር ብቻ ነው እሱ ጋር ቢኖር የፈለገ ነገር ይምጣ ኢትዮጵያ የኖረን ነው የኖሩ ያሉትም አሉ ይኖራል የግድ መሙላት የግድ ከለቤት ያለው ቃል እኔ ቤት ይሙላ አብሮ ከሷ ጋር ለመኖር ካሰበ እንደዚህ ብሎ አያስብም እና ይሄ ሐሳብ ነው ያለ ለህልሙ ተታውና እሷ ራሷን ታጠንክር ነው ምለው እሺ እናቴ እናመሰግናለን አቡዬ አደራሽ እንድታስገብኝ በመጨረሻም ካንቺ እንትን ፈልጋለሁ ሐሳብም ፈልጋለሁ አንዴ ልንገራቸው ሞዴሬተሮች ባካችሁ መሰረት አማኑኤል ሰኞ ቀጠሮ ተይዞላታል ሰኞ አንደኛ የምትገባው መሰረት አማኑኤል ማለት ይሄው ኦኬ በቃ ማዳምን ከቤተሰብ ጋር ነው ማውራው ብዬ ወርጄ ነው ማውራሽ እጠብቃለሁ ደና ቆዩልኝ እሺ ቴንክ ዩ በጣም
ዩር ዋልካም ኒማር እሺ ሰላም እንዴት ነሽ አቡ አለን ሰላም ነው ሄሚ እግዚአብሔር ይመስገን እንዴት ናችሁ ብዙ ጊዜ ለመግባት ሞክሬ አልተሳካልኝም ዛሬ ተሳክቶልኛል እሺ ከራሴ ሐሳብ ነው የምናገረው ሁሉም በራሱ ነው በማንም ጭንቅላት አይናገር በራስሽ ከዚህ ውስጥ ያመነጨሽው ነው የምታወሪ አንቺ በልጅ ተቆጣጣቶኝ የ8 ዓመት ፍቅረኛሽን በድህነቱ ምክንያት ትታይዋለሽ አታዩ ምን ታረጋላችሁ ህይወታችሁን ለመቀጠል ያ ነው አሁን በቃ ሀቡዬ አሁን ልጅቷ እኔን እየሰማችኝ ከሆነ እኔ የራሴን ታሪክ ነው ለነገራት የምፈልገው እኔ ፍቅረኛዬ በጣም የተማረ ሰው ነበረ እና ስራ እየሰራ ነበር አሪፍ ደሞዝ ይከፈለው ነበር ማለት ነው ከዛ እሱ ስራውን ሲበላሽበት ሱስ ውስጥ ገባ እኔ ያንን ሱሱን ትቶ የቤት ሁሉ ምንም እየከፈለ አልነበረም እና እኔ መስተንግዶ እየሰራውኝ ቤት እየወለወልኩኝ ከጧት እስከ 8 ሰዓት ደግሞ መስተንግዶ እየሰራውኝ ፍቅረኛዬ ከሱስ ውስጥ እንዲወጣ የቤት ክራይ እየከፈልኩለት ከዛ በቃ የሁለት የቤት ክራይ መክፈል ስላልቻልኩኝ አብሬው እየኖርኩኝ ኖርን ማለት ነው ከዛ እኔ በማውቃቸው በሰው ስራ አስገባውት እሱንም ፈርኒቸር ሰራተኛ ነበርና አሪፍ ደሞዝ መጣለት ማለት ነው ሲመጣለት ልጅ ወለድን እና ልጅ ስንወልድ እሱ ደግሞ ደሞዙ ከፍ እያለ ሲሄድለት ምን አደረገ እኔን ተወኝ መጠጥ ማማር ጀመረ እና እኔ ለሷ አመላት ነገር እሷ ሴት ነች ስለዚህ ሴት እስከሆነች ድረስ ራሷን ታውጣ እሱ መሄድ ከፈለገ ይሄድ የ8 ዓመት አይደለም እኔ 3 ዓመት ነው እሱን ይዤው የኖርኩኝ ማለት ነውና ወንድ ልጅ ባዳ ነው እሱ ባዳ ስለሆነ ራሷን ታውጣ መሄድ ከፈለገ ይሄድ አብረው መስራት ካለባቸው ግን ይስሩ ኢትዮጵያ ውስጥ ስራ የለም የሚለው አብዛኛው ሰው ዝም ብሎ ነው እኔ አሁን ልጅ ይዤ ብቻዬን ነው ያለሁት ማለት ነው እና ቲክቶክ ላይ እርዳታ እንዳያደርጉልኝ ጠይቄ አንዳንድ ሰዎች ረድተውኝ አሁን ስራ ልጅ ለመጀመር ሰራተኛ ለልጅ ቀጠረ እያሰብኩ ነው እና እሷ 8 ዓመት እንደዚህ ሆኜ የ8 ዓመት ፍቅረኛዬን ከዛ ደግሞ እሱ እዛ ሄዶ ወንድ ልጅ ባዳ ነው እዛ ሄዶ እሷን አይጠብቃት እዛ ሄዶ ሌላ ሴት ሊያፈቅር ይችላል ማለት ነው እና ልጅቷ ደግሞ እየሰማችኝ ከሆነ ፎሎ ታርገኝና እኔ ብዙ ነገር አወራታለሁኝ ምክንያቱም ሰው በራሱ ካልደረሰ ላስቆምሽ ፈልጋለሁ ድሃ ምንም አይጠቅምም ነው ያልሽው ማሪ ኖ ድሃ ምንም አይጠቅምም አይደለም ያልኩኝ ወንድ ልጅ ባዳ ነው እና እሱም ብላ አትቀመጥ እሱ መሄድ ከፈለገ ይሄድ ግን እዛ ሄዶ ተመልሶ ይመጣል ብለ አትጠብቀው ምክንያቱም አንድ ሰው በራሱ ከደረሰ በኋላ ነው ወይ ከዚህ በኋላ ብሎ ከራሱ ተተሚማር ግን ሰዎች ከሌሎች ሰዎች ስታትን ብንማር የሆነ ችግሮችን ከሌላ ሰው ከሚነግረን ሰው ብንማር ራሳችንን እናወጣለን 100% ግን በራሳችን ከደረሰ አንድ ነገር በራሳችን ከደረሰ አንቺ ህይወት ነው ያስተማረሽ ሰው ምክር ካስተማረው ህይወት ያስተማረው ይበልጣል ለምን ወንድ ልጅ ባዳ ነው ያልሽው ሴትም ባዳ ናት ባዳ ነው ገባሽ ለምሳሌ ነበርም ሊባል የማይችል ነገር ቢኖር ልጆቼ ነበሩ ሊባሉ አይችሉም ልጆቼ ናቸው ልጄ ነበር አሁን ግን የሌላ ሰው ልጅ ነው ልላል ነው ይባላል ባል ግን ለምን ባል ባዳ ሚስትም ባዳ ናት ሚስቴ ነበረች አሁን ግን የሌላ ሰው ሚስት ናት ይባላል ነበር ሊባል የማይችል ነገር ነው ባዳ ማይባለው አይደል ልጆች እናቴ ነበር አሁን ግን የሌላ ሰው እናት ናት አይደለም ወንድሜ ነበር አሁን ግን የኔ ወንድም አይደለም አሁን ግን የከሊት ባል ነው የኔ ባል ነበር ድሮ የከሊት ባል ነው ይባላል ነበር የሚባል ሁሉ ባዳ ነው ስለዚህ ባዳ ያልሆኑት እናት አባት እህት ወንድምና ልጆች ናቸው ባዳ ያልሆኑት ባል ባዳ ነው ሚስትም ባዳ ናት እና ግን አንዳንዴ እከሌ ስላልሆነላት የከሌ ፍቅረኛ ታማኝ ስላልነበረ ወይ የከሌ ባል ታማኝ ስላልነበር የኔ ባል ታማኝ ላይሆን አይችልም ሁላችንም የየራሳችን ኖረን ሞክረን የምናውቀው ነገር ነው ያንቺ ባል ታማኝ ስላልነበረ ያንቺ ባል ስለታው የሷም ይተዋታል ማለት አይደለም ግን እኔ ምንድነው ያልኳት ያለሁት አሁን ከድሚዋ ላይ ሩቡን የሚያክል ነገር ከሱ ጋር ነው አብራ የኖረችው ረጁናት እንዴ አረ ምን እንድትተረጋ ያትማ አንዱ ረጁናት እንዴ ባለ ታሪኳ አንቺን ቁጭ አድርገን እየተወያየን ስለሆነ ረጁናት እንዴ ባለ ታሪኳ ረጁማ አግብታ የለ እንዴ እንትን እያልኩ ነው ገርሞኝ እያየሁ ነው አይ
እኔ እንትን የሆነ እሷ ባለችው ላይ የሆነ ነገር ግራ ገብቶኝ ነው። ሀቡዬ ለምሳሌ ባለ ታሪኳ 8 ዓመት አብራው ስትኖር ስለ ልጁ ባህሪ ጠንቅቃ መታቀስ ማለት የሰንበዲ ህይወት የሆነ ግለሰብ ህይወት ልክ አይደለምና እኔም ላይ ይደርሳል የሚል እኔ አይምሮ ላይ አላስቀምጥም። እውነቱን ለመናገር ማለት ነው ትሮማ ነው የዛ ሰው ትሮማ ነው። የኔ ባል ማግጣል ማለት አይደለም። የኔ ባል ስለማገጣ አንቺ ባል ማግጣል ማለት አይደለም አይደል? የእያንዳንዳችን ህይወት ይለያል። ስለዚህ የፈለኩት ገባሽ? እኔ አሁን እሱን እኔ በተስፋ አትጠብቀው ነው። ምክንያቱም እሱ አንዴ ኦሬዲ ለመሄድ አስቧል፣ ተነስቷል። ግለታለሁ ከሌለኝ ግን ከሰው ተበድሬ ወይኔ የማይሆን ስራ ሰርቼ ለሱ አድርጌ አልክለትም። ምክንያቱም ይመጣል ብዬ አልጠብቀው። እሱ ከኔ ጋር የመኖር ፍላጎት ካለው እዚሁ ሰርቶ የሚቀየርበትን ነገር ያመቻች። የኔ ሐሳብ ይሄ ነው። አሁን ላይ በሷ ቦታ ሆኜ የማስበው ማለት ነው። በፊት ደግሞ እኔ ለሱ አድርጌለታለሁ ህይወቴን ለኔ የኔን ህይወት ትቼ ለሱ ኖሬለታለሁኝ። ግን አሁን ላይ ይቆጨኛል እና እኔ በኔ የደረሰ በሱ አይደርሳል ማለት አይደለም፣ ግን ደግሞ በሱ አይደርስም ማለት አይቻልም። ግን ካላት አደርግለት። ግን የማይሆን ስራ ሰርታ ወይ ደግሞ የማይሆን ነገር አደርጋ ለሱ ብር ሰጥተው ወደ ውጭ መሄድ የለበትም። እዚሁ ይስሩ። የሱን ወደዛ የመላኪያ ገንዘብ ካላት እዚሁ ይስሩበት። ሊስትሮም ቢሆን አብረው ይስሩ ነው የኔ ሐሳብ ማለት ነው። እኔ በሷ ቦታ በሆነ ይሄንን ነው የማደርገው። እናመሰግናለን። አመሰግናለሁ ብያለሁ አልሻማ። እናመሰግናለን። እሺ ቴንክ ዩ። ሁላችሁም ትክክል ናችሁ ወይ ረጁዬ? በመጨረሻ ማለት ነው እየሰማችኝ ከሆነ የሆነ ነገር ልበል ማለት ነው። ይኸውልሽ መማርሽን ወይ ደግሞ ዲግሪም ቢኖርሽ ዲፕሎማም ይኖርሽ የለፋሽበትን ዋጋ የትምህርት ቤትሽን ውጤት የሚያቀልሽ አንድ የለፋብሽ አስተማሪና ሁለት ትምህርት ቤቱ ድካምሽንም ዋጋሽንም ልክሽንም የሚያቀልሽ የሚያከብርሽም ያስተማረሽ የለፋልሽ ትምህርት ቤት ብቻ እና የለፋብሽ ቤተሰብሽ ነው። ስለ ትምህርትሽና ስላለሽ ዲግሪ ስላለሽ ዲፕሎማ የሚያከብርልሽ እሱ ብቻ ነው። አለው ሰማለው አይደል? አው ትሰሚያለሽ፣ በደንብ ትሰሚያለሽ። ስለዚህ መማራችሁም ዕውቀት መያዛችሁም ጥሩ ሆኖ ሳለ አንዳንዴ በቃ ለምን አልተከበረልኝም ለምን የለፋውበት የሁሉ አመት የተማርኩበት ልፋታችሁን የምታውቁት እናንተ ያስተማራችሁና ትምህርት ቤቱ ቤተሰቡ ብቻ ነው ላለፋችሁበት ነገር ክብር የሚሰጣችሁ። የያዛችሁት ወረቀት ክብር የሚሰጣችሁ ያወቀው ብቻ ነው። የሆነ ሰንበዲ ጋር ውጤትሽን ይዘሽ መተሽ አንቺ በኮንፊደንስ የተማርሽበትን የለፋሽበትን ዋጋ ይዘሽ መተሽ ቅጣሪን ስትባይ የሆነ ሰው ጋር ይወድቃል ያ ነገር። ገባሽ? ስለዚህ ይሄ ነገር ትውት ተደርጎ ዝቅ ተብሎ ሰርቶ ዝቅ ተብሎ ያለውን ነገር ለማለፍ ቢሞክሩ ጥሩ ነው ላሉና እኛ ብንሆን እናንተ ናችሁ ባለ ታሪኮቹ እናንተ ናችሁ ጉዳዩን ያለፋችሁበት ያላችሁት። ግን በቃ እኛ ብንሆን ብለን የምንለውን ነገር ሐሳቡን የሚጠቅማትን ወስዳ ጊዜ ባትወስድና ያለውን ነገር ቶሎ መስመር ቢያስይዙ ጥሩ ነው። እንዴ 8 ዓመት በፍቅር እኮ ማለት በጣም ትልቅ ነገር ነው ወላሂ። አሁን በዚህ ዘመን ብታስብ 1 ዓመት ለመቆየት ከባድ ሆኗል። 1 ዓመት 6 ወር ለመቆየት ከባድ ሆኗል። ተሽሎክልኮ የሆነ ቦታ ሄዶ ተጋድሞ ነው የምታገኙ። አንቺን እዚህ ቁጭ አርጉ የሆነ ቦታ ሄዶ የሆነ ነገር ሲያደርግ ነው የምታገኙ። ስለዚህ አላህ ያግዝሽ ባለ ታሪኳ አንቺንም እሱንም አይለያችሁ። በጥሩ ነገር መጨረሻችሁን አሳምሮ ተጋብታችሁ እንትን በሉ። በችግር ውስጥ ሆናችሁ ግን ቶሎ ኒካ ሰሩ እላለሁ። አመሰግናለሁ። በጣም እናመሰግናለን። ሁላችሁም ሐሳብ የሰጣችሁ በሙሉ ሁላችሁም በየራሳችሁ ሐሳብ ትክክል ናችሁ። እንግዲህ ሁሌም መዝጊያ ላይ እኔ ሐሳብ የምሰጠው እንደ አወያይነቴ እኔ በሷ ቦታ ብሆን ማደርገው በመጀመሪያ ደረጃ 8 ዓመት ከቆየን በፍቅር በጣም እንዋደዳለን ማለት ነው። በጣም ፍቅር አለን ማለት ነው። ስለዚህ እኔ በሷ ቦታ ብሆን እዛው ሀገሬ ላይ እኔ መስተንግዶ ወይ የሆነ ነገር ተቀጥሬ እሰራለሁ፣ እሱም የሆነ ነገር ተቀጥሮ እንዲሰራ ከዛ ጎበዞች ሆነን በርትተን ገንዘብ ማጠራቀም ውጪ መሄድ ከፈለግን ከማንም እርዳታ ሳንጠይቅ በቃ ቤተሰቦቼ ቤት ነው የምኖረው
አጎቶቼ ጋር ነው የምኖረው እኔ ባለ ታሪኳን ሰሆን እሱም እናት አባቱ ጋር ነው የሚኖረው የቤት ክራይ የለብንም የቀለብ አያሳስበንም ማለት የቀለብና የቤት ክራይ ከሌለብን የምንሰራውን ደሞዛችንን የምናወጣው ለካርድና ለታክሲ ብቻ ነው የካርድና የታክሲ ያወጣል ልብስ ያለልን አጥበን እየለበስን ደሞዛችንን አጠራቅመን መሄድም የምንፈልግ ከሆነ እዛ አዲስ አበባ ከነበረን ወደ ክፍለ ሀገር መቀየር ከፈለግን የሆነ ቦታ ሄደን አጠራቅመን ገንዘቧን አረብ ሀገርን መሰደድ ከፈለግን አብረን እኔ መለያየት አልፈልግም ካይኔ ራቀ ከልብ ይርቃል ለሰከንድ ሳንለያይ አብረን ሁለት ሆነን ስንታገል ማሸነፍ እንችላለን ብቻዬን ከምለፋ ይልቅ አብረን ስንለፋ የሁለታችን ደሞዝ ሲደመር ልጅ የለብንም ዳይፐር የለ ወተት የለ የሰው ልጅ ወጣት ሆኖ ወጣት እኮ ጉልበት አለው አቅም አለው ወጣቶች ሆነን ሁለታችንም ጤነኞች ሆነን አብረን ታግለን ሰርተን ገንዘባችንን አጠራቅመን ፍቅር ካለን መተሳሰብ ካለን አቅም አለን አብረን ሰርተን መሰደድም ከፈለግን አብረን በራሳችን ገንዘብ እኔና እሱ በሰራንበት ገንዘብ ይዘን እንሰደዳለን የትም ቦታ ላይ ብቻ እኔና እሱ ተመካክረን ተሳስበን ጥርሳችንን ነክሰን ጎበዝ ሆነን ሰርተን ገንዘብ ካጠራቀምን የትም ቦታ ላይ ማደግ እንችላለን ዋናው ሁለታችንም አላማችን ህይወታችንን መለወጥ ይሁን ህይወታችንን ሳንለውጥ ልጆች የማምጣት ሐሳብ ሊኖረን አይገባም መከላከያ እየተጠቀምኩኝ የሆነ ነገር ሳንይዝ ልጆች ላለመውለድ ተነጋግረን በቃ ለፍቶ ማደግን ነው ማስበው እሱም አላማው እንደኔ ማደግ ሆነ እኔም አላማዬ ማደግ ሆነ አንድ አይነት አላማ ከያዘን እንዴ ሰው ልጅ ብቻውን እንኳን እኮ ህይወቱን ይቀይራል አይደለም ሁለት ሆኖ ጥንድ ሆኖ ቀርቶ ብቻውን እንኳን ሁለት ስትሆኑ ደግሞ አስቡት በሐሳብም በጉልበትም በገንዘብም እንረዳዳለን እኔ እንደዛ ነው ማስበው ከአንድ ብርቱ ሁለት መድኃኒቱ አላማው ህይወትን መለወጥ ነው እኔም አላማዬ መለወጥ ከሆነ ተያይዘን ለምን ብቻውን ይሰደዳል ለምን ብቻውን ይሰደዳሉ ለምን እንራራቃለን ካይኔ ራቀ ከልብ ይርቃል የሰው ልጅ በለመደበት ነው በለመደበት ቦታ ነው የሰው ልጅ የለመደው ነው ለምሳሌ ልጆቼ ከኔ ጋር ባያድጉ ከኔ ጋር አብረው ማይኖሩ ከሆነ የእናትነትን ጣዕም አያውቁም አልናፍቃቸውም ግድ አይሰጣቸውም ለኔ ጓደኛዬ እዚህ ካታር ወልዳ የዛሬ ስንት አመት ነው ኢትዮጵያ ልካ ልጇን ቤተሰብ ጋር ቫኬሽን በሁለት አመት በሶስት አመት አንዴ ስትሄድ እንዲህ በመጋረጃ ነው የምታያት ነይ ሳሚኛ ቅፍኝ ስትላት እንቢ ነው የምትላት እናትሽ እኮ ናት ምናምን ይሏታል በቃ ምንም እንትን ፊሊንግ የላትም ለምን አንድ ላይ ስላላደጉ እሷ ስላላሳደገቻት አንድ ቤት ስትኖሩ አብራችሁ ስትበሉ አብራችሁ ስትጠጡ መላመድ ቁርኝት ፍቅራችሁን እየጨመረ ይመጣል ግን ካይኔ ራቀ ከልብ ይርቃል ተራርቆ እኔ በኔ ሐሳብ ሁሉም ሰው በራሱ ትክክል በኔ ሐሳብ ዲስታንስ ሪሌሽንሺፕ አልወድም አላምንበትም ተራርቆ ፍቅርን የሩቅ ፍቅርን የሩቅ ግንኙነትን አልደግፍም አልወድም አላምንበትም እምነትም የሚደረጀው አብራችሁ ስትሆኑ ነው የሆነ ለትንሽ ጊዜ በስራ ምክንያት ወራት ምናምን መለያየት ኖርማል ግን ለአመታት እኔ ኑሮ ሌላ ቦታ እሱ ኑሮ ሌላ ቦታ ከስንት አንዴ የምንገናኝ ኦ ማይ ጋድ አይ ካናት እኔ ይሄን ይመስላል ሐሳቤ እኔ በሷ ቦታ በሆን ጥሬ ግሬ ህይወቴን አብሬ ለመቀየር ግን ልጅ ሳንወልድ ልጆች ሳይመጡ እነ ዳይፐር እነ ወተት ሳይመጡ እኔ እናሱ ብቻ ሆነን እንደ ሰው ፒዛ በርገር ሳያምረን ሽዋችንን እየበላን ብራችንን ማጠራቀም ያለንን አጥበን እየለበሰን ብራችንን ማጠራቀም ለምን አላማችን ማደግ ነው መለወጥ ነው ከማፈቅረው ከመወደው ሰው ጋር የተሻለ ህይወት ስለሆነ መፈልገው እኔም እሱን ተመካክረን ምንም እንደ ወጣት መንዘላዘል ሳያምረን መዝናናት ምናምን ሳያምረን በቃ መሰረታዊ ነገር ከተሟላ ልብሳችንን አጥበን ከለበስን የታክሲና የካርድ ብቻ ካወጣን እቤት ውስጥ ምግብ ከበላን በቃ ወክ አብረን ካረግን በቂ ነው እኔ እና እሱ አብረን ወክ ካረግን ስራ አንድ አይነት ስራ ካገኘን እሰየው አብረን እንሄዳለን አብረን እንመጣለን በቃ ፍቅራችን አብረን በቆየን ቁጥር እየደረጀ እያደገ ይመጣል ታክሲት ግዴታ ክለብ ገብተን መጨፈር ፒዛ መብላት በርገር መብላት አይጣበቅብንም we don't do that በቃ ገንዘባችንን እናጠራቅማለን ይሄን ይመስላል የዛሬው እናንተ ብትሆኑ ምን ታረጋላችሁ ፕሮግራም በጣም ደስ የሚል ነበር በጣም አስተማሪ ታሪኮችን በቴሌግራም እየተላኩልኝ እኔ